አስቀምጧት አቁሟት እንደ እንጨት ሰቅሏት ወደ ሜሮ ሄዷልኝ። በጣም ነው የሚበር ያሳቀኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የክሩ ቤተሰቦች የግሪሲ ቤተሰቦች እንደምን አላችሁልን? በያላችሁበት ያለ ሰላምታ ይለያችሁ። ሀገራችን ሰላም ያደርግልን። ኢትዮጵያ ለዘላለም ትኖር። ክርስቲያን እህት ወንድሞቼ ሰላም ብያለሁ። እንግዲህ ካልደፈረሰ አይጠራም። ዛሬ ማራኪ ወደ ኢትዮጵያ የገባበት ወይም ሁሎችም መግባታቸው አይቀርም። ሩታዬ እንዳለችው ወደ ሀገራችን መግባታችን አይቀርም፣ ግን በስነ ስርዓት ሆነን ብንገባ ይሻል ነበር ሲሉ ድምጣቸውን አሰምተዋል። እንግዲህ እንዳያችሁት ማራኪ ሀታ ቴሌፎን እንኳን ሊያነሳለት አልቻለም። ማን ነው? አብርሽ ማለት ነው። አብርዬ እንግዲህ የሆነ ችግር ሊኖር ይችላል እንጂ አብርሽ ይህን ያክል ስራ ሊሰራም አይችልም። እንግዲህ ውዶቼ ውስጥ ለውስጥ ሁሎችም ተበቃቅተዋል መሰለኝ። ግን አጅብ ነው እኮ እንግዲህ በዱባይ ምን ስራ እየሰሩ ነው? በዱባይ ብዙ ነገር አሳልፈዋል። ዛሬ ደግሞ እየሳቁ መጥተውልናል ማለት ነው። ሩታና አብርሽ ወደፊት እንግዲህ እየተዝናኑ አሁንም እኛ ወደፊት እንጂ ወደ ኋላ የማንል አንልም የሚሉ ጎበዞች ጀግኖች እንደሆኑ እንገልጥላችኋለን። እንግዲህ በዚህ አጋጣሚ ዳኒ ወደ ኢትዮጵያ ገብቷልኝ። ኢትዮጵያ የገባበትም ጽጌ እንግዲህ አልቅሳለች። ይህንም ድራማ እየሰሩት ይገኛሉ። ከማራኪ ጋር ስለምን ፊት ተዟዟሩ የሚለውን እንግዲህ እስከ መጨረሻው ተከታተሉና በፈረዳችሁት ፍረዱ ማለት ነው። ይስሐቅ እንግዲህ ቁምጣ የለበሰች ባየበት ዘወር ብሎ እሷን ትቷት ሲሄድ ምን አላችሁ? እውነት ለመናገር በጣም ነበር የሳኩኝ። ምስኪን ጽጌ ቁማ ቀረች። ጽጌ በዚያም ስተዳ ይሳካላትም፣ በዛም ስተዳ አይሆንላትም፣ በዛም ስተዳ ይዛባባታልና የኔ እንቁ አይዞሽ እንላለን። እንግዲህ ውዶቼ ከእነዚህ ልጆች ምን ተማራችሁ? ማራኪና አብርሽ ለምን ተነጋገሩ? አሁንም ሩታ ምን ብላለች? ሁሎችም አምባገረር ነን ይላሉ። እኛ ያኛውን አንዱን ስንለው አንዱ እሺ አይልም፣ አንዱን ስንለው አንዱ እሺ አይልም እያለች ሩታዬ እየተናገረች ትገኛለች። ውዶቼ ምን ይመስላችኋል? ከዚህ ቪዲዮ ምን ተማራችሁ? ሸር ላይ أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي